ይሄ ነገር አሳስቦኝ ነበር እንዴ እንኳን ለሰው አልነገርኩት። ለኔ ጉዳይ መሬት ተሰንጥቆ በዋጠኝ የሚያስብሉ ነገሮች አሉ። ወጣት ሴቶች ፕሊዝ 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 የምትባሉትን ስሙ፣ ተመከሩ። ወጣት ሴቶች በእናታችሁ ስሙ። ህይወታችሁን ኦቨርሼር አታድርጉ። ሶሻል ሚዲያ ላይ ከከሌ ጋር እንዲሆነን እንደዚህ ተዋውቄው 3 ወር አብረን ቆይተን ምናምን እሺ የሚል እኮ ይኖራል ኮመንት ላይ አይደለ? የሚያዝንላችሁ ይሆናል፣ አንደርስታንድ የሚያረጋችሁ ሊኖር ይችላል። ግን ይሄ ነገር ዘላለማዊ ነው። ሶሻል ሚዲያ ኢንተርኔት ኢዝ ፎርኤቨር ይላሉ አይደለ? የዛሬ 5 ዓመት 10 ዓመት ይሄ ታሪክ ተከትሏችሁ ይመጣል። እና አንዲት ልጅ እንደውም አይቻለሁ ከዚህ በፊት እንደዚህ ኦቨርሼር አርጋ ነው መሰለኝ ነገሮቿን። እና ሰው እንደዚህ ነሽ ቢለኝም አይሰማ ማለት አልናደድም። ምክንያቱም በገዛ እጄ ራሴ ከተናገርኩት ነገር ተነስተው ነው ሰዎቹ እንደዛ እያሉኝ ያሉት ስትል ሰምቻለሁ። እና ጥንቃቄ ማድረግ አለባችሁ። ለጊዜው ሆይታው ፎሎ ማይሻው ይዛውን ምናምን ሌላ ፓርት ለቃቄልን ምናምን እያለ የሚጠይቃችሁ ሰው ይኖራል። ሊያዝንላችሁ ይችላል። ኦር እንደ መዝናኛም ቆጥሮት ላይላችሁ ይችላል ሰው። ከዛ በኋላ ፎሎወር ሊኖራችሁ ይችላል። ላይክ ማስታወቂያዎች ምናምን ሊመጡ ይችላሉ። በእርግጥ የሀገራችን የስራ ሁኔታ እናውቀዋለን። ወጣቱ ተምሮም አብዛኛው ስራ ላይ ያገኝ ይችላል። ስለዚህ እንደ ገቢ ምንጭም አይታሰባችሁት ሊሆን ይችላል። ሌሎቹም በየፖድካስቱ በየምኑ ሲቀርቡ ማስታወቂያዎች ሲመጣላቸው ምናምን አይታችሁ ሊሆን ይችላል። ግን ይቺ ጊዜያዊት ናት። ያቺ የተመጣች ሳንቲምም ታልቃለች። ሰው ደግሞ አንድ ነገር ነግራችሁት በዛው መቀጠል አለባችሁ። ሌላም ነገር ማውራት አለባችሁ። ከዛ ስለ ቤተሰብ ይወራል፣ ስለ አባት፣ ስለ እናት ምናምን እያለም ሊቀጥል ነው እኮ ነገርየው አይደለም? አንኮምፈርተብል እስከምትሆኑ ድረስ ማለት ነው። ሰው ማለት ላይክ እርቃናችሁን የሆናችሁላ ነው የሚመስላችሁ። ሁሉን ነገር አውርታችሁት ለማታውቁት ሰው ለጓደኛ እንኳን ሼር ስናረግ እኮ እንመርጣለን አይደለ? ይሄ ከሌ በጣም ያስብልኛል፣ ከሌ ሊመክረኝ ይችላል፣ ከሌ ሴፍ ነው ብለን ነው እንጂ የምናወራው ዝም ብለን ለማንም አይደለ። ሁሉንም ነገር ህይወታችንን አናወራም አይደለ? ስቲል ማውራት ካስፈለገ ደግሞ ከሰው የበለጠ ጻፉት። የምሬ ነው የምለው፣ ጻፉት። ጠዋት ተነሱ። እንደዚህ በጣም የሚያስጨንቃችሁ በቃ ንዝንዝ የሚያረጋችሁ በየአይምሯችሁ የሚመላለስ ሀሳቦችን ጥርት ለማድረግ ሰላማዊ ህይወት ለመኖር እንደውም እኔ የምመክራችሁ እንድትጽፉት ነው። ጠዋት ተነስቱ። እንደውም ሞርኒንግ ፔጅስ የሚባል አለ አይደለ? 3 ገጽ ጠዋት ተነሱና ልክ እንደተነሳችሁ ምንም ሳታረጉ መጸዳጃ ቤት ካለባችሁ ግቡና ማንም ሳይነሳ ተነሱ። ቤታችሁ ውስጥ ጻፉት። እግዚአብሔርን በየቀኑ ጻፉት። ከተወሰኑ ወራት በኋላ ስታነቡት ሊገርማችሁ ይችላል። ይሄ ነገር አሳስቦኝ ነበር እንዴ እንኳን ለሰው አልነገርኩት ሁላ ልትል ትችላላችሁ። አይምሯችሁም ሰላም ሆኖ የሚገርም ቀን ነው የምታሳልፉት። ሁሌ የማደርገው ነገር ነው። የመጽሐፉን ስም ጠፋብኝ። ዘ አርቲስት ወይ የሚል ጁሊያ ማናት እንትና ጸሐፊዋ ጠፋችብኝ። የሆነ ውው ነገር አለው መጽሐፉ። በእርግጥ ግን አርቲስቲክ የሆናችሁ ሰዎች እንደምታነቡት አሪፍ ነው። እና ዘ አርቲስት ወይ የሚል መጽሐፍ ነው እሱ። ከሱ ውስጥ ያገኘሁት እኔ የምጠቀመው ይሄ 3 ሞርኒንግ ፔጅስ የሚለው ነው። 3 ገጽ ኤን የመጣላችሁን ሀሳብ መጻፍ ትችላላችሁ። ለማንም መናገር አይጠበቅባችሁ። ደግማችሁ የዛ ቀን አታንብቡት። ቆይታችሁ ስታነቡት ምን አይነት ማይንድሴት ውስጥ እንደነበራችሁ ታስቡታላችሁ። ከዛ በኋላ እንደዚህ እያረጋችሁ ግን ይሄ ነገር ባጋራው ምንም አይጎዳኝ ብላችሁ የምታስቡትን ነገር ከሆነ ማውራት ትችላላችሁ። እዛ ላይ እንደውም ምንድን ነበር ዊክሊ ዴትስ ነበር የሚለው። መጽሐፉን ካነበብኩት ቆየሁና አንድ ቀን ለራሳችሁ ሰጣችሁ። እናቶችም ልትሆኑ ትችላላችሁ፣ ወጣትም ልጆች ልትሆኑ ትችላላችሁ። ከራሳችሁ ጋር የሆነ ቦታ ሰላማዊ ራሳችሁ የምትፈልጉት ከራሳችሁ ጋር ጊዜ ብታሳልፉም አሪፍ ነው ይላል። እና እሱን እንኳን 2 ልጆች አለ ለጊዜው ማድረግ አልቻልኩም፣ ግን ወደፊት እሱንም አረጋዋለሁ ብዬ አስባለሁ። ግን በቃ ዲያሪያችሁ ላይ ጻፉት። ለህዝብ አታውጡት ሁሉንም ነገር። ለጊዜው ነው ህዝቡ ቢያስብላችሁ፣ የምር ሊያስብላችሁ የሚችሉ ሰዎች አሉ፣ ግን ለሌላው ግን እንደመዝናኛ ናችሁ። እና ወደፊትም እንደዚህ ያለበርሽ እንዴ አንቺን አናቅሽም ምናምን የሚል ነገር ይመጣል። የዛሬ 5 ዓመት 10 ዓመት ምናምን። አሁን ራሱ ሳስበው አሁን 30ዎች ውስጥ ነኝ እና በ20 ዓመቴ በ10ዎቹ ውስጥ እያለሁኝ ያረኳቸው እኛል ኢምባራሲንግ ሆኖ ላይሆን ይችላል። ግን አሁን ወይኔ ጉዳይ መሬት ተሰንጥቆ በዋጠኝ የሚያስብሉ ነገሮች አሉ። ሁላችንም ህይወት ውስጥ ይኖራሉ። ምክንያቱም ያንግ ስንሆን እንደኛ አዋቂ የለም። ግን ስታስቡት ወይኔ ጉዴ ህፃን እንደሆንኩኝ ነው የማስበው። አሁን 20ዎች መጀመሪያ ላይ የነበረኝ ማንነት ሳስበው ማይ ጋድ እቅፍ
ባረጋቱላ ደስ ይለኛል። በቃ ግራ ገብታ ዝም ብላ የምትወዛገብ ምስኪንዬ ልጅ ነበርኩኝ። ያውም በጣም ስማርት ነኝ እንግዲህ ጎበዝ ሆኜ ዩኒቨርሲቲ ገብቻለሁ ምናምን ግን ብዙ አንባቢ ነኝ። ያው ፋሚሊ አርት ውስጥ የነበረ ስለነበር አንባቢ ነኝ ምናምን ብዙ ነገር አውቃለሁ። ግን የምታውቁት በቃ ኤክስፒሪየንስ እስካረጋችሁት ድረስ ነው። ህይወት አስተምራቸው ብዙ በልጅነታቸው ስትራግል አድርገው በደንብ እንትን በህይወት ስማርት የሆኑ ሰዎች ይኖራሉ። ስማርት ስላችሁ በቃ ይሄ ነው አላማ፣ ይሄ እንትን ነው፣ ይሄ በኋላ ይቆያል፣ ለጊዜያዊ የለም ለደስታ ለጊዜያዊ ደስታ ብዙም ቦታ የማይሰጡ በኋላ ለሚመጣው ለወደፊቱ ነገር ቦታ የሚሰጡ በጣም ያንግ ሆነው ራሱ እንደዚህ አይነት ሰዎች አሉ። ህይወት በጣም በስትራግል ያስተማረቻቸው ኢን ኤርሊ ኤጅ ገና ልጅ እያሉ። አንዳንዶቻችን ደግሞ ጥሩ ሆነው ካደግን የሆነ በኋላ ትልቅ ከሆንም በኋላ ነው ስትራግልም እያደረግን እየወደቅን እየተነሳን ነው ህይወት በደንብ የምታስተምረን። በጣም ወጣት ሆነን ያለኛ አዋቂ የሌለ ይመስለናል። ትልልቆችም ሲነግሩን እነሱ ስለማያውቁ ነው ብለን ልናስብ እንችላለን። ግን ራሳችን እድሜያችን ሲጨምር ኦማይጋድ ህፃን ነበርኩኝ ትላላችሁ እና ስንነግራችሁ ድንገት ልክ ሊሆኑ ይችላሉ ብላችሁ ትንሽ እንኳን ኤክስፒሪየንስ ካለ እስኪ ኮመንት ላይ አጋሩኝ። 9 ሰብስክራይበሮች እንዴት ናችሁ? ሰብስክራይብ ስላደረጋችሁ አመሰግናለሁ። ሌሎቻችሁም እንትኑ ከተመቻችሁ ሰብስክራይብ አድርጎ ኮመንት ላይክ አድርጎ እንደዚህ ነገሮችን እናወራለን። ከስራ መሀል ብለው ይሻላል መሰለኝ ይሄን ሲሪየስ ስራ እየሰራው በመሀል ጊዜ ሳገኝ ነው እየቀረስኩ ያለሁት። ምክንያቱም ልብስ ልቀይር ምናምን የሚሉት ሜንታል ስትራገሮች እነ ምንድን ናቸው? የአፕል ሰውዬ ማን ነበረ ስሙ? የአፕል ባለቤት ማን ነበር ስሙ? የለም አንድ አይነት ልብስ ነው የሚያደርገው እያሉ ነበር አይደለ? ሜንታል ስትራግሉን ለመቀነስ ይሄን ላርግ የምትለዋን ዲሲዥን ሜኪንግ ለመቀነስ አንድ አይነት ከለር ያላቸው ልብሶች ነው ሁሌ የሚያደርገው ይባል ነበር። እና ላይክ ልብሴ ልቀይር ይሄን ላድርግ ምናምን ከምል ጀስት ዝም ብዬ ልቅረጸው በሚል ነው በስራ ልብስ እየቀረጽኩ ያለሁት። ሐኪሞቹ ደግሞ እንዳትቀየሙኝ የኛን ልብስ አድርግሽ ሌላ ነገር አወራሽ ምናምን ብላችሁ እና እናንተም ተረዱኝ። በስራ መሀል ብለው መሰለኝ ይሄን በስራ መሀል ብለው ሳይሻል አይቀርም ራሱ የዩቲዩብን ቻናል። እና በኋላ እንዳይቆጫችሁ የፖድካስቶች የምኖች የዩቲዩብ ቻናሎች የወሬ መነሻ ትሆናላችሁ እንጂ ፋይናሊ የዛሬ 5 ዓመት 10 ዓመት ሜቢ ሪግሬት ልታረጉት የምትችሉት ነገር ነው እየሰራችሁ ያላችሁ። መዝናኛችን የምትከታተሉ ከሆነ አካሽ የሚባል ኮሜዲያን ታውቃላችሁ? ፍላግራንት የሚል አይ ቲንክ ፍላግራንት ነው ፖድካስት ላይ ያለና እሱም መለያው ምንድነው ሁሌ ስለሚስቱ ያወራል። ቨርጅን ሆነው ሁለቱም እንደተጋቡ። My wife also hadn't had any sexual partners, so that helped us connect a lot more. Let me ask you this. Do you believe her? If you've seen her, then it's hard to believe. በቃ ፒውር እንደሆነች እንደ ፕሪንሴስ ትሪት እንደሚያረጋት ምናምን በቃ የሆነ ያለም የሚገርም ስዕል ነው ስለሷ ይሰጥ የነበረው። ከዛ በኋላ እሷ ከአንድ ጓደኛዋ ጋር ፖድካስት ጀመረች እና አቴንሽንን ድራግነት ላሳያችሁ ነው። አንዳንድ አቴንሽን ስንፈልግ ላይኩ ኮመንቱ ምናምን ያሰክረናል እና እሷ ምን የምታወራው ነገር ቨርጅን ከነበረች ፒውር ከነበረች ሴት የማይጠበቅ ነው። Popping my pussy and living my best life in these white boy frat houses, and I had a roster of guys that I would rotate through. So it's like ኮሌጅ እያለው እንደዚህ ከፍራት ቦይስ ጋር እንደዚህ ያደረግ ነበር፣ የተለያዩ ወንዶችን እንትንል ነበር ምናምን ነገር ነው ወሬዋ። እሱ ያወራው ግን ቨርጅን እንደነበረች ነው አይደለ? ከዛ በኋላ ማን ይመነው እንትኑ ሪፒቲሽንን ሁላ ነው ያጠፋችበት። ኮሜዲያን ነው፣ በሌሎቹ ሙድ ይይዛል። እንደዚህ የሆነ ፕሌየር ሴቶች ጋር የሆነ አላደረ ብዙ ነገር ካዩ ሴቶችን ያገቡ ዴት የሚያደርጉ ሰዎች ላይ ያሾፍ ነበር ምናምን ነገር ነበር እና የእሱን ሬፒቲሽን እና የገቢያቸውን ምንጩላ ልታበላሽበት ሁላ ነው የጣረችው። ይሄ አቴንሽን ነገር ማለት ነው። እና አንዳንዴ ሼር የምናረገውን የማናረገውን የምናወራውን የማናወራውን እውነትም ውሸትም ሆነ ልናጋንነው እንችላለን ለታሪኩ ለወሬው ድምቀት ብለን አንዳንድ ነገርን ግን በኋላ ሊጎዳን ይችላል እና ቆም ብለን እናስብ የምናጋራቸውን ነገሮች። ኢቭን ይሄ ሰውነታቸውን የሚያጋልጥ አይነት አሁን ሳሮን ነው የምትባለው ሼፒ የሆነች ልጅ አልነበረች ክሊፖች ላይ ምናምን የምትሰራ ልጅ፣ እሷ ራሱ ቆጨኝ እያለች ስታወራ ነበር መሰለኝ። በደንብ አላየሁትም እውነቱን ልነግራችሁ፣ ብዙም እንደዚህ አይነት ነገር አላይም። ግን የሆነ ያስታውቅ ነበር ውች ልጅ በኋላ ይቆጫታል ብዬ አስብ ነበር አንዳንድ ነገሮችን ሳይ እና ሊቆጫችሁ ይችላል። ያቺ የምትገኘው ገንዘብም ታልፋለች፣ ዝናም ያልፋል። እድሜያችሁ እየጨመረ ሲሄድ የምታርፍሩበት እንደዚህ ነበርሽ የማትባሉበት ልጆቻችሁም ወደፊት የማያፍሩባቸውን ነገሮች ብታረጉ ይሻላል። እናንተንም ሀሳብ ኮመንት ላይ አጋሩኝ።
እቺን ግን ሞርኒንግ ፔጇን እግዚአብሔርን ሞክሯት። ከምር ለሰው ለማንም ለትዳራችሁ ሊሆን ይችላል ኢቭን ለትዳር አጋራችሁ የሆነ ነገር ለሁሉም ሰው ለወላጅ ለምን የምትነግሯቸው ነገሮች ማንም ከማጋራታችሁ በፊት እዚህ ላይ ያስቀምጡትና ከተወሰነ ማሪኔት ያደርግ ከተወሰነ ጊዜ በኋላ ይሄንን ስለዚህ ነገር ምን አስባለሁ ምናምን የሚለውን ራሳችሁ አስተውሉት። እስኪ ኔክስት ዊክ እንገናኛለን። ባይ